ጠማማ ሰው ጥልን ይዘራል። ሁልጊዜ እንቅፋት ናቸው። ከፌዘኛ ሰው ትቀመጣላችሁ። ሐሜትን ፍለጋ ከሚያሙ ሰዎች ጋር ከእንደዚህ አይነት ሰዎች ራቁ። ከምን አይነት ሰዎች ልራቅ በሚል ርዕስ በጣም በሚገርም ሁኔታ በህይወቴ ከተጠቀምኩበት በጣም ከብዙ ውጣ ውረድ ካየሁበት መንገድ ደግሞም ወደ ህይወቴ መጥተው በጣም በብዙ መንገድ መንፈሳዊ ህይወቴን ኪሳራ ውስጥ ከተውት ከሄዱ ሰዎች ዛሬ ለእናንተ ሼር ላደርጋችሁ አስባለሁና እኛ በጣም በሚያስደንቅ ሁኔታ ሼመኞች ነን። በጣም ሼም ይዘናልና ከአንዳንድ ሰዎች መራቅ በጣም እንጨነቃለን። እነዛን ሰዎች ሰው ምን ይለኛል፣ እነዛ ሰዎች ምን ያስባሉ ምናምን በጣም በተለያዩ አቅጣጫዎች እነዚያን ሰዎች ህይወታችን ላይ በማቆየት በጣም ብዙ ጊዜ እንከስራለን እና ዛሬ በፊታችሁ ይዤ የቀረብኩት ከምን አይነት ሰዎች ልራቅ በሚል ርዕስ ነውና ከምን አይነት ሰዎች መራቅ እንዳለባችሁ ዛሬ ልነግራችሁ አስቤያለሁ። አንደኛው ከፌዘኛ ሰው። ፌዘኛ ሰው ማለት ምን ማለት ነው? ፌዘኛ ሰው ማለት የሚያሾፍ አሿፊ የሆነ ምንም አይነት ቁም ነገር በህይወቱ ላይ የሌለ ሁሉን ነገር ቀልድ አድርጎ ከሚያልፍ ሰው፣ ለነገሮች ግድ ከሌለው ሰው፣ ለነገሮች ደንታ ከሌለው ሰው፣ እናንተ ቁም ነገር ብላችሁ ተቃጥላችሁበት እናንተ በዚያ ጉዳይ ላይ ሆት ሆናችሁ ስታወሩት እሱ ግን ለዚያ ነገር ምንም አይነት ስፍራ ለሌለው ሰው። ስለዚህ ፌዘኛ ሰው በጣም በሚያስደንቅ ሁኔታ እናንተ ቁም ነገር ብላችሁ ይዛችሁት የመጣችሁትን ነገር በጣም እንደ ቀልድ ነገሮችን ያቀልባችኋል። ስለዚህ ባሾፈ ቁጥር ያ ፌዘኛ ሰው ባፌዘ ቁጥር እናንተ ትልቅ ነገር ብላችሁ ይዛችሁት የመጣችሁት ነገር ተራ ይሆንባችኋል። በእናንተ ህይወት ይቀልባችኋል። መለወጥ አትችሉም። መሞከር አትችሉም። ለምን ሲባል ያሾፍባችኋል። ፌዘኛ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ምሳሌ 22 ቁጥር 10 ላይ ፌዘኛን ብታወጣ ክርክር፣ ጠብና ስድብ ያልቃል ይላል። ፌዘኛን ብታወጣ፣ ፌዘኛን ከህይወትህ ላይ ብታስወግደው፣ ፌዘኛ የሆነን ሰው ከመንገድ ላይ ብታስወጣ፣ ከህይወትህ ብታርቀው፣ ይኸውላችሁ ክርክር፣ ጠብ፣ ስድብ ምን ይላል? ይርቃል። አይችሁ፣ ከህይወታችሁ ማስወጣት ያለባችሁ፣ ከህይወታችሁ ማራቅ ያለባችሁ ፌዘኛ ሰዎችን ነው። ቀልደኛ ሰዎችን ነው። ነገሮችን ሁሉ እንደ ቀልድ የሚያዩ ነገሮችን ሁሉ በጣም የሚያቀሉባችሁን ሰዎች ከህይወታችሁ አስወጡ። ያለበለዚያ መለወጥ አትችሉ። ያለበለዚያ ህይወታችሁ መቀየር አይችልም። የእናንተ ህይወት በዚያው ላይ ይቀጥላል። ህይወታችሁ እንዲለወጥ፣ ህይወታችሁ እንዲቀየር ከተፈለገ ፌዘኛ ሰዎች ከህይወታችሁ መውጣት መወገድ አለባቸው። አስወጧቸው፣ አትራሩላቸው። ለፌዘኞች በራራችሁ ቁጥር ስኬታችሁን እያራቃችሁት ነው ያላችሁት። ስኬታችሁን ከናንተ እጅግ በጣም ሩቅ እያደረጋችሁት ነው ያላችሁት። አያችሁ፣ ፌዘኛን ብታወጣ ነው የሚለው መጽሐፍ ቅዱስ። ብታስወጣ፣ ስታስወጣው ክርክር ይወጣል፣ ጠብና ስድብ ይርቃል። ለምን? ያ ሰው ሁልጊዜ ይዞ የሚመጣው ክርክርን ነው። እናንተ ትልቅ ነገር ብላችሁ ዛችሁ ስትመጡ እሱ ክርክር ያደርገዋል። ስለዚህ ፌዘኛን ሰው የመጀመሪያው ከህይወታችሁ ማውጣት ያለባችሁ ፌዘኛን ሰው ነው። ሁለተኛ ከህይወታችሁ ማስወጣት ያለባችሁ ሰው ሐሜተኛ ሰው ነው። በህይወታችሁ ሐሜተኛ የሆኑ ሰዎችን ከህይወታችሁ ካላረቃችሁ፣ ሐሜት እጅግ በጣም በሚገርመው ነገር የሚጋባ በሽታ ነው። ለስራ ጊዜ አይኖራችሁም። ለሆነ ነገር ለመለወጥ ጊዜ አይኖራችሁም። ለምን ሲባል በሐሜት ጊዜያችሁን ሞልታችሁ ትቀመጣላችሁ። ሐሜትን ፍለጋ ከሚያሙ ሰዎች ጋር ምን ትላላችሁ?
መንገዳችሁን ከነሱ ጋር ትሰፋላችሁ። ህይወታችሁን ከሐሜተኞች ጋር ታደርጋላችሁ። ስለዚህ መቀየር አትችሉም፣ መለወጥ አትችሉም። ምሳሌ 16:28 ላይ እንደዚህ ይላል። 16:28 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ጠማማ ሰው ጥልን ይዘራል፣ ጆሮ ጠቢ ሰው የተማመኑትን ወዳጆችን ይለያያል። ጠማማ ሰው ጥልን፣ አያችሁ፣ ጠማማ የሆነ ሰው ጥልን ይዘራል። ጆሮ ጠቢ ሰው ምን ማለት ነው? ሐሜተኛ ሰው፣ ጆሮ ጠቢ ሰው በጣም የሚገርም ነው ታውቃላችሁ። የተማመነን ወዳጅ ይለያያል። ተማምኖ የሚኖርን ወዳጅ ምን አይነት ሰው? ጆሮ ጠቢ ሰው፣ ሐሜተኛ ሰው፣ በሐሜት የሚመላለስ ሰው ምን ይላል? የተማመነን ሰው፣ ተማምኖ በህይወት የሚኖርን የሚዋደድን ወዳጅ ምን ይላል? ይለያያል። የሚዋደድን ወዳጅ ምን ይላል? ያፈርሳል። ምን አይነት ሰው? ጆሮ ጠቢ ሰው፣ ሐሜተኛ ሰው፣ በሐሜት የሚመላለስ ሰው። በጣም የሚዋደዱ ወዳጆችን፣ በፍቅር የሚዋደዱ በፍቅር የሚመላለሱ ወዳጆችን ምን ይላል? ይለያያቸዋል። ምን አይነት ሰው? ሐሜተኛ ሰው። ስለዚህ ከህይወታችሁ ሁለተኛ ማስወገድ ያለባችሁ ሰው ሐሜተኛ ነው። በሐሜት የተሞላ ሰው ሳትለወጡ ዘመናችሁን በሙሉ ያቃጥለዋል። ሐሜተኛ ነው። እሺ፣ ሶስተኛ ከምን አይነት ሰው መለየት አለብን የሚለው እግዚአብሔርን ከማይፈራ ሰው። በጣም በህይወታችሁ በሁለተኛ ደረጃ መራቅ ያለ፣ በሶስተኛ ደረጃ ከህይወታችሁ ማስወጣት ያለባችሁ ምን አይነት ሰው ነው ሲባል እግዚአብሔርን የማይፈራ ሰው። ወዳጆቼ እግዚአብሔርን የማይፈራ ሰው፣ ለእግዚአብሔር የማይገዛ ሰው በህይወታችሁ ላይ ኪሳራን ለማድረስ ህይወታችሁን ለመጉዳት አይፈራም። ለምን አይፈራም ሲባል እግዚአብሔርን አይፈራም። የሰውዬ እግዚአብሔርን ካልፈራ እናንተን የሚፈራበት ምክንያት የለውም። እግዚአብሔርን የማይፈራ ሰው እናንተን ወንጀል ውስጥ ኃጢአት ውስጥ ለመክተት ወደኋላ አይልም። እግዚአብሔርን የማይፈራ ሰው ህይወታችሁን ለማበላሸት ወደኋላ አይልም። እግዚአብሔርን የማይፈራ ሰው ህይወታችሁን ለመምታት፣ ህይወታችሁ ላይ እንቅፋትን ለማድረግ፣ ለህይወታችሁ እንቅፋት ለመሆን ወደኋላ አይልም፣ አይሸሽም። ምን አይነት ሰው? እግዚአብሔርን የማይፈራ ፈርሃ እግዚአብሔር የሌለው ሰው። አራተኛ ቤተሰቡን ከማያከብር ሰው። አራተኛ ከምን አይነት ሰው ልራቅ የሚለው ቤተሰቡን ከማያከብር ሰው፣ ለቤተሰቡ ክብር ከሌለው ሰው። በጣም የሚያስደንቅ ነገር ልንገራችሁ። ቤተሰቡን የማይወድና ቤተሰቡን የማያከብር ሰው ለእናንተ ክብር የለውም። ምክንያቱም በጣም ብዙ ዋጋ የከፈሉለት፣ ብዙ ነገር ያደረጉለት፣ ብዙ መስዋዕትነት ያደረጉለት ቤተሰቦቹን ያላከበረ፣ ለነሱ ክብር የሌለው ሰው እናንተን ዛሬ መጥቶ አከብራችኋለሁ፣ ወዳችኋለሁ ቢላችሁ ውሸት ነው። ለቤተሰቡ ክብር የሌለው ሰው ለእናንተ ክብር የለውም። ቤተሰቡን የማይወድ ሰው እናንተን አይወዳችሁም፣ ውሸቱን ነው። ቤተሰቡን መጥቶ ለእናንተ የሚያማላችሁ፣ ለቤተሰቡ ክብር የሌለው ሰው ለእናንተ ክብር የለውም። አምስተኛው ከቁጡ ሰው ራቁ። ህይወቱ በቁጣ ከተሞላ ሰው፣ ቁጡ ከሆነ ሰው፣ ትንሽ ትልቁ ከሚያስቆጣው ቁጡ ከሆነ ሰው ራቁ። ምሳሌ 22 ቁጥር 24 እና 25 እንደዚህ ይላል፣ ከቁጡ ሰው ጋር ባልንጀራ አትሁን፣ ከወፈፌም ጋር አትሂድ።
ከቁጡ ሰው ጋር ባልንጀራ አትሁን፣ ከወፈፌም ጋር አትሂድ። መንገዱን እንዳትማር ለነፍስህም ወጥመድ እንዳታገኝ። መንገዱን እንዳትማር። አያችሁ፣ ቁጡ ሰው ጋር ስትውሉ ህይወታችሁ ከሱ ህይወት የምትካፈሉት ባህሪ አለ። ከዚያ ሰው ጋር የምትካፈሉት ማንነት አለ። ምን ሲባል ቁጣን ትማራላችሁ። ቁጡነቱ ይተላለፍባችኋል። ሳታስቡት ድንገት ራሳችሁን ስትቆጡ ስትበሳጩ ታገኙታላችሁ። ስለዚህ ከምን አይነት ሰው ልራቅ? አምስተኛው ከቁጡ ሰው ራቅ። ቁጡ ከሆኑ ሰዎች ራቅ። ስድስተኛው ከምን አይነት ሰው ልራቅ? ከምን አይነት ሰው ልራቅ? ስድስተኛው ከሰነፍ ሰው፣ ከሰነፍ ባልንጀራ፣ ከሰነፍ ጓደኛ ራቁ። ከሰነፍ ሰው የማይርቅ ወዳጆቼ በጣም ስንፍና እጅግ በጣም ቤቱን ከሰራባቸው ሰዎች ካራቃችሁ በጣም ህይወታችሁ አደጋ ላይ ነው። ሁልጊዜ ዕለት ዕለት ስንፍና ህይወታችሁን ይከበዋል። መጽሐፍ ቅዱስ ሲናገር ምሳሌ 13:20 ላይ የእግዚአብሔር ቃል እንደዚህ ይላል። ምሳሌ 13:20 የእግዚአብሔር ቃል እንደዚህ ይመክረናል። ከጠቢብ ጋር የሚሄድ ጠቢብ ይሆናል። ከጠቢብ ጋር የሚሄድ ጠቢብ ይሆናል። የሰነፎች ባልንጀራ ግን ክፉ መከራን ይቀበላል። የሰነፍ ባልንጀራ፣ የሰነፍ ጓደኛ የሆነ ሰው ምን ይቀበላል? መከራን ይቀበላል። የምን ባልንጀራ? የሰነፍ ባልንጀራ። የሰነፍ ባልንጀራ ስትሆኑ መከራን ህይወታችሁ ላይ ታበዛላችሁ። መከራን ህይወታችሁ ላይ ትጨምራላችሁ። ስለዚህ ስድስተኛው ከሰነፍ ሰው ምን በል? ራቅ። ሰባተኛው ከክፉ ምክር ሰጪ ሰዎች፣ ክፉ ምክር ከሚመክሩ ሰዎች፣ የክፉ ምክርን ይዘው ከሚቀርቡ ሰዎች ምን በል? ራቅ። የክፉ ሰዎችን ምክር፣ ክፉ ምክር ከሚሰጡ ሰዎች ምን በል? ራቅ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ የእግዚአብሔር ቃል እንደዚህ ይላል፣ አትሳቱ፣ ክፉ ባልንጀርነት መልካምን አመል ያጠፋል። በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህንን እላለሁ። ከክፉ ምክር ሰጪ፣ ክፉ ምክርን ከሚመክሩ ሰዎች፣ ክፉ ምክርን ይዘው ወደ ህይወታችሁ ከሚቀርቡ ሰዎች፣ የክፉ ምክር ይዘው ወደ እናንተ ህይወት ከሚመጡ ሰዎች ምን በሉ? ራቁ። ምክራቸው ክፉ ከሆነ በአመጽ ከሚመክሯችሁ ሰዎች ምን በሉ? ራቁ። የመጨረሻውና ስምንተኛው ከውሸታም ሰዎች በጣም መጠንቀቅ ያለባችሁ ከውሸታም ሰዎች በጣም መራቅ አለባችሁ። ከውሸታም ሰዎች በጣም መራቅ አለባችሁ። ከውሸታም ሰዎች ካራቃችሁ ምሳሌ 12 ቁጥር 22 ላይ የእግዚአብሔር ቃል እንደዚህ ይለናል፣ ውሸተኛ ከንፈር በእግዚአብሔር ዘንድ አስጸያፊ ነው፣ እውነትን የሚያደርጉ ግን በእርሱ ዘንድ የተወደዱ ናቸው። ውሸትን የሚናገሩ ከውሸታም ሰዎች ህይወታችሁን ካላራቃችሁ እግዚአብሔር በህይወታችሁ አይደሰትም። እግዚአብሔር በህይወታችሁ ካልተደሰተ ደግሞ ኃይል አታገኙም። መጽሐፍ ቅዱስ ሲናገር እንደዚህ ይላል ነህምያ ላይ
የእግዚአብሔር ደስታ ኃይላችን ነው ይላል። አያችሁ፣ የኛ ደስታ ያለው በእግዚአብሔር፣ የኛ ኃይል ያለው በእግዚአብሔር ደስታ ላይ ነው። የኛ ስኬት ያለው እግዚአብሔርን በማስደሰት ላይ ነው። እግዚአብሔርን በማክበር ላይ ነው የኛ ደስታ የተመሰረተው። ስለዚህ እግዚአብሔርን ለማስደሰት ከፈለጋችሁ ከውሸታም ሰዎች ራቁ። ውሸታም ሰዎች ሁል ጊዜ አቅማችሁን ይበላሉ። ውሸታም ሰዎች ሁል ጊዜ ጉልበታችሁን ይበላሉ። ስለዚህ ከነዚህ ሰዎች ራሳችሁን አርቁ። አገልጋይ ሀብታሙ ስዩም ነኝ። ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ዩቲዩባችንን ሰብስክራይብ አድርጉ። ወዳችኋለሁ። በሌላ ርዕስ እስከምንገናኝ ድረስ በጣም ትናፍቁኛላችሁ። ወዳችኋለሁ። ጸጋ ይብዛላችሁ።